መቁረብ አለበት። መሰልጠን ማለት እንደሱ። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸናዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ትምህርታችሁ ይባረካል። ዕውቀት ይገለጥላችኋል። ጥበብ ይገለጥላችኋል። የምትሰሩት ይባረካል። ይሄ እኩያን መናፍስት፣ ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግ ነገር እሱ ይርቅ። ይሄ ድብርት የሚባል፣ ይሄ ቴንሽን የሚባል፣ ጭንቀት የሚባል፣ ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማስነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ፣ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? በእኛ አካባቢ ሙስሊሞችም ይጠመቃሉ። በነገራችን ላይ ጸበል ስለተጠመቁ ግን መንግስተ ሰማያት ይገባሉ? ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተክርስቲያን ልንከባለል ቢል የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ስጋው ደግሞ ግን አይሰጠው። የቅዳሴ ጸበል አይሰጠው። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ መስቀል ባርኩኝ ቢል ይሳለማል። ለምን? ይሄ ሰው ቢመጣ ቢሆንስ? ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው፣ መስቀሉ ይህንን ሰው ይቀድሰዋል እንጂ። ያ ሰው መጥቶ እዚህ ቢንከባለል ይሄን አውደ ምሕረት አያረክሰው፣ እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀድሳል፣ ይባረካል እንጂ። ስጋው ደግሞ ግን አይሰጠው። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው፣ ከክርስቲያኖች ለተወገዘ ሰው ስጋው ደግሞ አይሰጥም። ለተወገዘ ሰው ምን ላለ ሰው አልኳችሁ? ለተወገዘ ሰው። ግን ይሄ ብቻም አይደለም። ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ስጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍትሐ ነገሥቱ ነው የምላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፏን ፍትሐ ነገሥቱ። የዚህ ቤተክርስቲያን ምህረት አስደናቂ ነው። እንዳትከለክሉት። ለምን? ስጋውን ደሙን ተቀብሎ ደግሞ በጣም የሚደንቀው እንደው ታውቃላችሁ፣ ስጋውን ደሙን ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት ሰውየው ነው ማለት እንደገና ወደ ምእመናን ይቆጠር። ለምን? ስጋው ደሙ ፈውሶታል። ስጋው ደሙ ያዳነውን አንተ ምን ቤት ነው የምትከለክለው? የዚህ ቤተክርስቲያን ምህረት፣ የእግዚአብሔር ምህረት አስደናቂ ነው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት አመስግኑ። እና የሚከለከሉ ሰዎች ጸበል መጠመቅ መንግስተ ሰማያት እንድትገባ አያደርግም፣ ከደዌ ስጋ እንድትድን ያደርጋል። ለስጋው ደግሞ ያበቃል ማለት ወደ ውስጥ ምስጢራት እንድንገባ ያደርጋል። ጸበል ስለተጠመቅ ግን መንግስተ ሰማያት ትገባለህ የሚል ትምህርት የለም። አጋንንት ስለወጡልህ፣ መናፍስት ርኩሳን ስለወጡልህ ብቻ መንግስተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግስተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግስተ ሰማያት ይገባል የሚል ትምህርት የለም። እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ስጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ኢየሱስ ወይም ጌታ ሆይ ጌታ ሆይ የሚለው ሁሉ ምን አይገባም? መንግስተ ሰማያት አይገባም። መጥተው ምን እንደሚሉት ተናግሯል። ጌታ መጥተው እንዲህ ይሉኛል፣ አጋንንት አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁ እምኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከእኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውራል። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ
የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። እላችኋለሁ በማን ደስ ይበላችሁ አለ? ደግም እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችኋል። ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻ አወጣን ይላል። እንግዲህ ደግማችሁ በባርነት ቀንበር እንዳትያዙ ይላል። ተመልከት፣ ነጻ አውጥቶናል ክርስቶስ። ደግመህ ኃጢአትን ከሰራ ባሪያ ነው የምትሆነው። ልጅ አድርጎሃል ክርስቶስ በሞቱ ሕይወት ሰጥቶሃል። ደግመህ ግን ኃጢአት ከሰራ ባሪያ ነው የምትሆነው። ደግማችሁ በባርነት ቀንበር እንዳትያዙ አለ ማለት ነው። የባርነት ቀንበር አንዴ ማህተም ተመቶልናል፣ ልጆቹ ሆነናል፣ አበቃ። ለዚህ ነው የኛ ቤተክርስቲያን እንዲህ ነው የምትለው። ድነትን በተመለከተ በእግዚአብሔር ማመን ትላለች። የመጀመሪያው ማመን፣ ሁለተኛ በክርስቶስ ቤዛነት መዳን ትላለች። በእግዚአብሔር ማመን ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ለዚህ ዓለም ሰራኢ መጋቢ አለው ብለን እናምናለን። ሁለተኛ በክርስቶስ ቤዛነት ድነናል እንላለን። ሶስተኛ በጥምቀት ዳግመኛ ተወልደናል እንላለን። አራተኛ በቅባ ሜሮን ከብረናል እንላለን። አምስተኛ በክርስቶስ ሥጋና ደም ታትመናል። ከዛ ምንድነው የሆነው? የመንግስተ ሰማያት መንገደኛ። አሁን አሰግድ የሚያነሳው ሁለተኛው ጥያቄ ብትሞቱ የት ነው የምትገቡት? አሁን ብትሞቱ መንገድ ላይ ነው ያለነው። እኛ መንገድ ላይ ነው ያለነው። አሁን ብትሞቱ የሚለው የሰዎቹ መልስ ሲኦል የሚል አሰግድ ብሎ ከሆነ በስተቀር እንጂ ሲኦል የሚል ክርስቲያን የለም። እኔ በሞት ሲኦል ገባለሁ ብሎ እያስቀደሰ ያለ ክርስቲያን አይቼ አላውቅም። እኔ በሞት ሲኦል ገባለሁ ብሎ እየጾመ ያለ ክርስቲያን አላየንም። እኔ በሞት ሲኦል ገባለሁ ብሎ ስለ እመቤታችን ስለ ቅዱሳኑ ለንስሐ ሞት አብቃን ክርስቶስ ለሥጋው ደም አብቃን እያለ ያለ ክርስቲያን የለም። ሲኦል ገባለሁ ብሎ በየት ነው ሳይፈሩ ሲኦል የሚሉ አሉ። እንግዲህ የሱ ተከታዮች ሊሉ ይችላሉ፣ እዛው አዳራሽ ውስጥ ያሉት። ቤተክርስቲያን ውስጥ ያሉ ሰዎች ግን የመንግስት ሰማያት መንገደኞች ነን ነው የሚሉት። የመንግስት ሰማያት መንገድ እኛ እኮ ቪዛ አለን የመንግስት ሰማያት። ይሄንን አምስቱን ነገር ያሟላ ሰው የመንግስት ሰማያት ቪዛ አለው። አንድ ሰው በቀላል ምሳሌ ለማስረዳት አሜሪካ ለመሄድ ሁለት ነገሮች ያስፈልጉታል። አንዱ ፓስፖርት ነው፣ አንዱ ቪዛ ነው አይደል? ፓስፖርት የኢትዮጵያዊ ዜግነት ለመሆኑ ፓስፖርት ነው። አሜሪካ ሄዶ ለመግባት ደግሞ ቪዛ ነው። ፓስፖርት ሰው መሆናችን ነው። እግዚአብሔር ሰውን ሁሉ ለመንግስቱ ነው የፈጠረው። ለስሙ ስሙን ለመቀደስ ክብሩን ለመውረስ ነው የፈጠረው። ሰው ስለሆንክ ብቻ አትድንም፣ ክርስቲያን መሆን አለብህ። ክርስቲያን ለመሆን ቢያንስ እነዚህን አምስቱን ነገሮች ማሟላት አለብህ። በእግዚአብሔር ማመን አለብህ። በክርስቶስ ቤዛነት መድኃንን አምነ መቀበል አለብህ። በጥምቀት ዳግመኛ መወለድ አለብህ። በቅባ ሜሮን መክበር አለብህ። በክርስቶስ ሥጋና ደም መታተም አለብህ። ይሄ ቪዛ ነው። ይሄን ያዘ ሰው የመንግስት ሰማያት መንገደኛ ነው። ቅዱስ ጳውሎስ ስለዚህ ነው አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ነው ብለው እየተጓዝን ማለት ነው። በደስታ ወደ ተሰበሰቡ ወደ መላእክት ህብረት። እኛ ጉዟችን ወደዛ ነው። ጉዟችን ወደዛ ነው። ይሄ ጉዞ ላይ ያለ አንዳንድ ሰው ወራጅ አለ ሊል ይችላል። መንገድ ላይ ያለ ልክድ ይችላል። ወደ ኋላ ልመለስ ይችላል። ለዚህ ነው የኛ መዳን ማመንን ይፈልጋል። ከዛሳ ምስጢራትን መፈጸም ይፈልጋል። ምንም አይጠበቅብንም ካል የመጽሐፍ ቅዱስን ቃል የተቃወመ ነው ማለት ነው። ምንም አይጠበቅብንም ካል ምን ይያል ነው? ምንም አይጠበቅብንም ለመዳን የምናደርገው ነገር የለም ካል ቅዱስ ጳውሎስ የራሳችሁን መዳን ፈጽሙ ያሉት ታዲያ ምኑን ነው? ለዚህ ነው ለመዳን ድነት የሚሉትን ቃላት ብቻ አንድ ስለታ አንደኛ ለመዳን ቅድም ያለው ምስጢራት ግድ ናቸው። ምስጢራትን ቢያንስ እነዚህ ሶስቱ ምስጢራትን አሁን ቅድም ካነሳው ወደዛ ሐሳብም አብረን ለማየት እንድንችል ማለት ነው። ጥምቀት ከመዳናችን ጋር ምንም ህብረት የለውም ይላል። ይሄ ጦማረ ጽድቅ ቅድም ያነበብከልን ላይ ከኛ ድነት ጋር ጥምቀትን የሚያገናኘው ነገር የለም ይላል። እንደውም ወረድ ብለህ ስታስብ በዚህ ላለው በምድር ላለው ነገር እንጂ የሚጠቅመን ለእግዚአብሔር መንግስት አይጠቅመንም ይላል። ጥምቀት በምድር ውስጥ ላለው ለምንድን ነው የምትጠቀመው? ጥምቀት እኮ ሻወር አይደለም። ጥምቀት እኮ ሰውነትን መታጠብ ማለት አይደለም።
በምድር ላለው ወረድ ብለን መጽሐፉን ስናነበው ምድር ውስጥ ላለ ነገር ይጠቅመናል እንጂ ለኛ ድነት አይጠቅመንም። ታዲያ የክርስቶስ ወንጌል ምንድነው ብለን ማርቆስ 16:16 ላይ ያመነ እኛ እምነት አያስፈልግም አትልም። እኛ ክርስቲያን እንዴ በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን እንልና ኃጢአት በምሰረይባት በአንዲትም ጥምቀት እናምናለን እንላለን። እምነት በእግዚአብሔር ማመናችን እንቀበላለን። ከዛ መጠመቅ ያመነ እና ቀጥሎሳ የተጠመቀ ይድናል። ድምር ነው። ያመነ ብቻ ይድናል አይልም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። መጀመሪያውኑ እግዚአብሔር አለ ብለህ ሳታመን፣ መጀመሪያውኑ ለዚህ ዓለም ሰራኢ መጋቢ ያለው ክርስቶስ ሞቶልኛል ብለህ ሳታመን አትጠመቅም። በዚህኛው መንገድ ነው የምትመጣው። የቤተክርስቲያን ወደ ጥምቀቱ ዲቴል ስንገባ ወደፊት በሰፊው እናያለን። ሕፃናት ጥምቀት ብዙ ነገሮች ስላሉ ማለት ነው። ቅዱስ ጳውሎስ ከክርስቶስ ጋር ከመገናኘቱ በፊት እንትን ብል ኖሮ ቢሞት ኖሮ ይድን ነበረ። አሁን ተመልከት፣ የእግዚአብሔር ፍርድ ውስጥ እንኳን ገብተው እየፈረዱ ያሉት እነሱ ናቸው። ሄዶ ቅዱስ ጳውሎስ ተጠምቋል። አዎ ለምን? ስለሚያስፈልግ። ምንድነው ያለው ኒቆዲሞስን ክርስቶስ? ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ዮሐንስ ምዕራፍ 3 ላይ ሱናል ለምን የእግዚአብሔርን መንግስት አያያትም። ዳግመኛ ያልተወለደ ሰው እንደው የመጨረሻ የሐዋርያት መመሪያ ምንድነው ክርስቶስ የሰጣቸው? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። አንድ ሰው የክርስቶስ ነኝ ብሎ ለመጥራት መጠመቅ ግድ ነው። ደቀ መዛሙርት ናቸው አይደል? አንጾኪያ ላይ ክርስቲያን የተባለው። ስለዚህ መጠመቅ ለመዳናችን የግድ ያስፈልጋል። አዎ አዲሶቹ ከየት አምጥተው ነው? አንድ ጥቅስ መጽሐፍ ቅዱስ ጽሑፉ ላይ የለም። አትጠመቁ የሚል አንድም ቦታ የለም። ጥምቀት አድንም የሚል አንድም ማስረጃ የለም። ጽሑፉ ላይ ተኮነ የለም፣ አያስፈልግም ብቻ ነው። ግን መጽሐፍ ቅዱስ ላይ ስለ ጥምቀት ቅዱስ ጳውሎስም የተናገረ እናንተ ተጠመቃችሁ ክርስቶስን ለብሳችሁታል አይደል? ለምን ገላትያ 3:27 ነው። ክርስቶስን መልበስ ማለት ምን ማለት ነው? ክርስቶስን መልበስ ማለት ምን ማለት ነው? ፍጹም የሆነ የክርስቶስ አካል መሆን። እኛ እኮ ቤተክርስቲያን ነን፣ እሱ ራስ እኛ አካል ነን የምንለው እኮ በጥምቀት ነው። የምስጢራት ሁሉ በር ነው ጥምቀት አይደል? ይሄ ቅድም መጋቢያኖስ ስለው የነበረው ለሁሉም ለድነታችን የመግቢያ በሩ ጥምቀት ነው። ስለዚህ ጥምቀት ከመዳን ጋር ህብረት አለው፣ ምንም ጥያቄ። ቁርባን የሌለበት ጋብቻ የፈረስ የበቅሎ ጋብቻ ነው ይላሉ ሰለስቱ ምዕት በፍትሐ ነገሥት። ያለ ቁርባን የተደረገ ጋብቻ የባዝራ የበቅሎ የፈረስ ጋብቻ ነው። ደግሜ ነው የምናገረው መጽሐፍ የተናገረው ነው። አሁንም የተጋባችሁ ሰዎች ወደ ስጋውና ወደ ደሙ ካልመጣችሁ ትዳራችሁ የፈረስ የበቅሎ ጋብቻ ነው። እንቅጩን ነው የምነግራችሁ። በቀለበት መጋባት የሚባል ጋብቻ ቤተክርስቲያን አታውቀውም። ቀለበቱ የሚጸናው በቤተክርስቲያን፣ ስጋው ደግሞ ከሌለበት አይጸናም።